ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች በዚህ ዝግጅት ስለ ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል ምን አይነት ፕሮሰስ አለው ወይስ ደግሞ እንዴት ይሰራል ምን አይነት ሰዎች የኢምፕላንትን ወይም ደግሞ ጥርስን ያለ ደጋፊ መትከል አገልግሎት ማግኘት ይችላሉ የህክምናው አይነት ምን ይመስላል በዚህ ዝግጅት እንነጋገራለን ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል አሁን ጥርስን ወይም ደግሞ የጎደሉ ጥርሶችን የምንተካበት ወይም ደግሞ የመጨረሻው ቴክኖሎጂ ነው ይሄ በተለይ ከሌሎቹ የጥርስ መተኪያ አማራጮች በብዙ መልኩ የተሻለ እንደዚሁም ደግሞ ብዙ ሰዎች መምረጥ የሚችሉት ወይም ደግሞ ብዙ ሰዎች ማሰራት የሚችሉት የህክምና አማራጭ ነው ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል ሰዎች በተለይ አጠገብ ያሉ ጥርሶችን ሳያስቀርጹ ወይም ደግሞ ምንም ነገር ሳይነኩ የጎደሉ ጥርሶችን እዛው ቦታ ላይ ወይም ደግሞ አጥንት ውስጥ ስክሩ ወይም ደግሞ ቲታኒየም የተሰኘ ብረት እንዲገባ በማድረግ ስክሩ ላይ ክራውን ወይም ደግሞ ነጩን የጥርስ ክፍል እዛ ላይ ማድረግ ማስቻል ነው ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል ብዙ ሰዎች ማሰራት ይችላሉ ያ ማለት ምን ማለት ነው ለምሳሌ አንድ ሰው እድሜው ከ18 ዓመት በላይ ከሆነ ኢምፕላንት ማሰራት ይችላል ከዛ በታች የሆኑ ሰዎች ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል ባይሰራላቸው ይመረጣል ምክንያቱም ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል አዳጊ ወይም ደግሞ ታዳጊ ልጆች ላይ ሲሰራ ስክሩ ሙሉ ለሙሉ ይቀበራል እንደዚሁም ደግሞ በጊዜ ሂደት ክራውኑ መቀየር ሊፈልግ ይችላል ስለዚህ ያንን አቮይድ ለማድረግ ወይም ደግሞ ለማስቀረት ኢምፕላንት እድሜያቸው ከ18 ዓመት በላይ የሆኑ ልጆች ላይ ቢሆን እጅግ በጣም ተመራጭ ነው ሌላው ደግሞ በተለይ እድሜያቸው ለገፋ ሰዎች በተለይ ጤናማ ከሆኑ ያጥንታቸው ሁኔታ ጥሩ ከሆነ ወይም ደግሞ ያጥንታቸው ዴንሲቲ አሪፍ ከሆነ ኢምፕላንት ማሰራት ይችላሉ ሌሎች የጤና ችግሮች በተለይ ኢምፕላንት እንዳይሰሩ ሊያደርጉ የሚችሉ የጤና ችግሮች አሉ በተለይ የስኳር ህመም በቁጥጥር ውስጥ ያልገባ የስኳር ህመም ሲኖር እንደዚሁም ደግሞ ሌሎች የጤና ችግሮች በተለይ የጨረር የኪሞ ቴራፒ በአንገት አካባቢ የሚደረግ የጨረር ህክምና እንደዚሁም ደግሞ ኬሞቴራፒ ላይ ያሉ ሰዎች ኢምፕላንት ወይ ደግሞ ጥርስን ያለ ደጋፊ መትከል ባያደርጉ እጅግ ተመራጭ ነው ኢምፕላንት በነገራችን ላይ አጥንት ውስጥ የሚቀበር ወይም ደግሞ የመንጋጋ አጥንት ውስጥ የሚቀበር ብረት በቀዶ ህክምና ምናስገባበት ፌዝ አለ ይሄ ፌዝ የመጀመሪያው ፌዝ ነው እዚህ ፌዝ ላይ በተለይ አጥንቱ ጋር ቀጥታ ብረቱ እንዳይገናኝ የሚያደርጉ ችግሮች ወይም ደግሞ አጥንቱ ከብረቱ ጋር እንዳይዋሃድ የሚያደርጉ ችግሮች መወገድ መቻል አለባቸው ወይም ደግሞ እንደዚህ አይነት ችግር ያለባቸው ሰዎች ኢምፕላንትን ባያደርጉ ይመረጣል በተለይ በቁጥጥር ውስጥ ያልገባ የስኳር ህመም የጨረር ህክምና በአንገት አካባቢ የተደረገ ማለት ነው እንደዚሁም ደግሞ የኬሞቴራፒ ላይ ወይም ደግሞ በኬሞቴራፒ ህክምና ላይ ያሉ ሰዎች ኢምፕላንትን ባያደርጉ ይመከራል ምክንያቱም ያጥንታቸው የመዳን እንደዚሁም ደግሞ ከብረቱ ጋር አብሮ ፊውዝ አድርጎ አብሮ የመዳን እድሉ በጣም አናሳ ነው ስለዚህ ኢምፕላንት በቀላሉ ፌል ሊያደርግ ይችላል በነገራችን ላይ ኢምፕላንት 95% ሰክሰስፉል ነው ያ ማለት በጥሩ ሐኪም ከተሰራ እንደዚሁም ደግሞ ጥሩ ኮንዲሽን ላይ ያለ ታካሚ ወይም ደግሞ ጥሩ የጤና ሁኔታ ላይ ያለ ታካሚ ኢምፕላንት ሰክሰሱን ወደ 95% ያመጣዋል 5%ዎቹ በተለያየ ምክንያት ፌል የሚያደርጉ ናቸው ሎድ በመናረግበት ጊዜ ወይም ደግሞ አርቲፊሻል ጥርሱ ከገባ በኋላ የታካሚው አጠቃቀም እንደዚሁም ደግሞ በስራው ላይ ወይም ደግሞ ኢምፕላንቱን በመስራት ሂደት ላይ ያሉ ፕሮሰሶች ላይ ችግር ካለ ፌል የማድረግ እድሉ በጣም ሰፊ ነው ይሄ ማለት 5% ፌል ሊያደርግ ይችላል ማለት ነው ኢምፕላንት የመጀመሪያው ስቴጅ ወይም ደግሞ ስቴፕ ቀደም እንዳልኳችሁ ቲታኒየም የተሰኘውን ብረት ወይም ደግሞ ስክሩ አጥንት ውስጥ መቅበር ነው ይሄ ስክሩ ቢያንስ ከ3 እስከ 4 ወር ድረስ አጥንት ውስጥ መቆየት አለበት ይሄ ክፍለ ጊዜ ኦሲዮ ኢንቴግሬት የሚያደርግበት ወይም ደግሞ አጥንቱ ከብረቱ ጋር የሚዋሃድበት ጊዜ ነው ይሄ ማለት ምን ማለት ነው ምንም አይነት ንቅናቄ እንዳይኖር እንደዚሁም ደግሞ ምንም አይነት ችግር እንዳይደርስበት አጥንቱ ከብረቱ ጋር አብሮ መዋሃድ መቻል አለበት እንደዚሁም ደግሞ በብረቱ ዙሪያ ጥሩ የሆነ ጤናማ አጥንት ማደግና ብረቱን መሸፈንና ጠንካራ እንዳይንቀሳቀስ ማድረግ መቻል አለበት ይሄ የምንሰጠው ጊዜ ከ3 እስከ 4 ወር የሚሆን ጊዜ እንሰጣለን ለታካሚዎች ይሄ ከሆነ በኋላ ሁለተኛው ፌዝ ወይም ደግሞ ቀጣይ ክፍለ ጊዜ ላይ የቀበርናትን ኢምፕላንት ወይም ደግሞ ስክሩን የላኛውን ክፍል ወይም ደግሞ ከላይ ያለውን ክፍል እሷን በተለይ ክራውኑን የሚቀበለው ክፍል እሱ ስለሆነ እሱን ሙሉ ለሙሉ አይን ላይ እንዲታይ በማድረግ ምናስገባው ወይም ደግሞ ላዩ ላይ ምናስረው ብረት ይኖራል እሱ ብረት በተለይ የደዳችሁ በጣም ቆንጆ እንዲሆን ወይም ደግሞ ክራውኑ እዛ ቦታ ላይ ስናደርገው ተፈጥሯዊ ጥርስ እንዲመስል የሚያደርግ ነገር ነው ወይም ደግሞ እሱን ነገር በማድረግ ተፈጥሯዊ ክራውን ወይም ደግሞ አርቲፊሻል ጥርስ እንዳይመስል የማድረግ እድሉን የሚፈጥር ነገር ነው እሱንን ካደረግንላችሁ በኋላ
ሶስተኛው ክፍለ ጊዜ ወይም ደግሞ ሶስተኛው ፌዝ ወይም ደግሞ ሶስተኛው ስቴጅ አርቲፊሻል ጥርሱን ከኢምፕላንቱ ጋር ወይም ደግሞ ከስክሩ ጋር መናገናኝበት ክፍለ ጊዜ ይሆናል ማለት ነው። እነዚህ ክፍለ ጊዜዎች ወይም ደግሞ እነዚህ ጊዜያቶች ከአጠቃላይ ከ3 እስከ 4 ወር ባልሞላ ጊዜ ውስጥ ወይም ደግሞ እስከ 4 ወር ባለ ጊዜ ውስጥ ሙሉ ለሙሉ ህክምናው ማለቅ ይችላል። አንዳንድ ታካሚዎች ይጠይቁኛል በተለይ የተለያየ ሀገር መሄድ ሲፈልጉ ወይም ደግሞ የሆነ ቦታ ስለምንሄድ ቶሎ አርቲፊሻል ጥርሱ ቢሰራልን ብለው ይጠይቁኛል። ነገር ግን እንደዚህ አይነት ጥያቄዎች አንደኛ ያው እኔ በግሌ ማልቀበልም ምክንያቱም ቀደም እንዳልኳችሁ ኢምፕላንቱ ፌል ከሚያደርግባቸው ምክንያቶች መካከል ያለ ጊዜው ኢምፕላንቱን ወይም ደግሞ ብረቱን ኤክስፖዝ አድርጎ ወይም ደግሞ ወደ ውጪ እንዲታይ ማድረግ ፌል እንዲያደርግ ባክቴሪያ ወደ ብረት ውስጥ እንዲገባ ኢንፌክሽን እንዲመጣ እንደዚሁም ደግሞ ኢምፕላንቱ ፌል እንዲያደርግ ድል የሚሰጥ ነው። ስለዚህ እነሱን ነገሮች አናረግም። እንደዚሁም በተቻለ መጠን በተለይ ጊዜ የሌላቸው ሰዎች አገር ውስጥ መቆየት የማይችሉ ሰዎች ኢምፕላንቱን አስቀብረው ሄደው ሲመለሱ ሌሎችን ፕሮሰስ መቀጠል ይችላሉ። ይሄ በተለይ ጊዜያቸውን ይቆጥብላቸዋል። ምክንያቱም አንደኛ ኢምፕላንቱ ከተቀበረና ችግሮች ከተፈቱ በኋላ ታካሚው ሄዶ የሚፈልግበት ቦታ ወይም ደግሞ ሀገር ውስጥ ማይሆን ከሆነ ሌላ ቦታ ሄዶ ቆይቶ ሲመጣ የክራውኑን ፌዝ ወይም ደግሞ አርቲፊሻል ጥርሱን መቀጠል ይቻላል። ነገር ግን ጊዜው ሳይደርስ ክራውኑን ማሰራት ፌል ከሚያደርጉበት ምክንያቶች መካከል ስለሆነ እንደዛ አናረግም። እነዚህን ነገሮች ካደረግን በኋላ ወይም ደግሞ ኢምፕላንት ከተሰራለት በኋላ አንድ ሰው ኢምፕላንት ሜንቴናንስ ይፈልጋል። ሜንቴናንስ ማለት አንዳንድ ሜንቴናንሶች ፕሪቬንቲቭ ናቸው ወይም ደግሞ ሌሎች ችግሮች ወይም ደግሞ መጥፎ ችግሮች እንዳይከሰቱ የመከላከል ሜንቴናንስ እጅግ በጣም አስፈላጊ ነው። ለምሳሌ ፔሪ ኢምፕላንታይተስ ብለን የምንጠራው ችግር በአብዛኛው ኢምፕላንት ፌል እንዲያደርግ የሚያደርግ ችግር ነው። ያ ማለት የኢምፕላንቱ ዙሪያ በባክቴሪያ ወይም ደግሞ በኢንፌክሽን መያዝ እንደዚሁም ደግሞ ኢምፕላንቱ ዙሪያ ላይ ያለው አጥንት በጊዜ ሂደት እየተበላ እየሳሳ እንደዚሁም ደግሞ ራጅ ላይ ለውጥ እያሳየ መሄድ ይሄ ፔሪ ኢምፕላንታይተስ እንላለን። እንደዚህ አይነት ችግሮች አንደኛ ኢምፕላንቱ ፌል እንዲያደርግ ያደርጋሉ። እንደዚሁም ደግሞ የኢምፕላንቱ ዙሪያ ያለው አጥንት እንዲሳሳና እንዲበላ ያደርጋል። ስለዚህ የስክሩ ወይም ደግሞ ኢምፕላንቱ በጊዜ ሂደት በተለይ የፊት ለፊት ጥርስ ሲሆን አይን ላይ እንዲታይ ወይም ደግሞ ለአይን እንዲጋለጥ እድሉን ሊሰጥ ይችላል። ስለዚህ ኢምፕላንት በጣም ከተሰራ በኋላ መደረግ ካለባቸው ነገሮች መካከል ሜንቴናንስ በጣም እጅግ አስፈላጊ ነው። የመጀመሪያው ኢምፕላንት ወይም ደግሞ ክራውኑ ከተደረገ በኋላ በአንድ ወር ውስጥ ታካሚዎች ወደ ክሊኒክ መጥተው ቼክአፕ ይኖራቸዋል። አነካከሳቸው ምን ይመስላል፣ የኢምፕላንት አያያዛቸው ምን ይመስላል፣ የአፍ ንጽህናቸው ምን ይመስላል የሚለው እጅግ በጣም አስፈላጊ ነው። በተለይ ኢምፕላንት የሚያሰራ ሰው የአፍ ንጽህናው በጣም ጥሩ መሆን መቻል አለበት። ምክንያቱም ቅድም እንዳልኳችሁ ኢምፕላንት ፌል የማድረግ እድሉ 5% ቢሆንም ነገር ግን የአፍ ንጽህና የጥርስ ንጽህና በጣም ደካማ ከሆነ በተለይ በጊዜ ሂደት ኢንፌክሽን ይዞት ኢምፕላንቱ ፌል የማድረግ እድሉ ወይም ደግሞ ንቅናቄ የመምጣት እድሉ በጣም ሰፊ ነው። ይህንን ለማስቀረት ክትትል ያስፈልጋል። ይሄ ክትትል በተለይ አንደኛ ታካሚዎችን የአፍ ንጽህና አያያዝ ወይም ደግሞ የጥርስ ብሩሽ አጠቃቀም እንደዚህም ደግሞ ፍሎስ አደራረግ ማስተማር እጅግ በጣም አስፈላጊ ነው። በተለይ ኢምፕላንት ከተሰራላቸው በኋላ እንደዚህ የምናደርግበት ፌዝ አለ። ይሄ በተለይ የመጀመሪያው ወር ላይ እንደዚሁም ደግሞ ኢምፕላንቱ ተተክሎ ከታካሚው ጋር ያለን እያንዳንዱ ግንኙነት ላይ ስለ አፍ ንጽህና፣ ስለ ኢምፕላንት ንጽህና አያያዝ እንደዚሁም ደግሞ ሌሎች ተዛማጅ ሁኔታዎችን እናወራለን። እንደዚሁም ደግሞ በተለይ የራጅ ምርመራ ወይም ደግሞ ራጅ በጣም እጅግ አስፈላጊ ነው። በተለይ የመጀመሪያው አመት ላይ ወይም ደግሞ ኢምፕላንቱ ከተሰራ የመጀመሪያው አመት ወይም ደግሞ 1 አመት ውስጥ ፌል የማድረግ እድሉ ብዙ ጊዜ በዛ ጊዜ ውስጥ ነው። በተለይ ያስተኛኘክ እንደዚሁም ደግሞ አንዳንድ ሰዎች ብሮክሲዝም ወይም ደግሞ ጥርሳቸውን የማፋጨት ችግር ይኖርባቸዋል። እንደዚህ አይነት ችግር ያለባቸው ሰዎች ኢምፕላንቱ ሉዝ እንዲሆን ወይም ደግሞ እንቅስቃሴ እንዲያመጣ እድሉን ሊፈጥሩ ይችላሉ። ምክንያቱም ያነካከስ ወይም ደግሞ ጥርሳቸውን የሚያፋጩ ሰዎች በቀላሉ የኢምፕላንቱ ወይም ደግሞ አቡትመንት ብለን የምንጠራው ወይም ደግሞ ኢምፕላንቱ ላይ ያለው ነገር ወይም ደግሞ በብሎን ያሰርናቸው ዲቫይሶች በቀላሉ የመነቃነቅ ወይም ደግሞ እንዲወጡ እድሉን ሊሰጥ ይችላል። እንደዚሁም ደግሞ የአርቲፊሻል ጥርሱ ወይም ደግሞ ክራውኑ ሊሰበር ይችላል። ስለዚህ ኢምፕላንት ፕሪቨንቲቭ የሆነ ወይም ደግሞ የመከላከል ህክምና ወይም ደግሞ ምርመራ ያስፈልገዋል። ከዛ ምርመራ ውስጥ አንዱ ራጅ ነው። የራጅ ምርመራ አንደኛ የአጥንቱን ይዞታ ወይም ደግሞ ኢምፕላንቱ ከአጥንቱ ጋር ያለበትን ሁኔታ ይነግረናል። እንደዚሁም ደግሞ በአጥንቱና በኢምፕላንቱ ዙሪያ ያለውን የጤና ሁኔታ ይነግረናል። ስለዚህ ኢምፕላንት ከተሰራ በኋላ ቢያንስ በየአመቱ እየመጣችሁ በተለይ በብሎን የታሰረ ኢምፕላንት ከሆነ
ብሎኑ እየተፈታ ክራውኑ እየተፈታ ውስጡ ተጸርቶ ተመልሶ ክራውኑ መታሰር ይችላል። ስለዚህ ኢምፕላንት ከተሰራም በኋላ ማጸዳት እንደዚሁም ደግሞ ክትትል ማድረግ በጣም እጅግ አስፈላጊ ነው። በተለይ ኢምፕላንት ቅድም እንዳልኳችሁ ጥርስን ያለ ደጋፊ መትከል ነው። ይሄ አጠገብና አጠገብ ያሉ ጥርሶች ሳይቀረጹ አንድ ጥርስ ብቻ እዛው ላይ እንዲገባ በማድረግ ምንሄድበት ወይም ደግሞ ምናከምበት ዘዴ ነው። ይሄ በቀላሉ ታካሚዎች አፋቸውን ንጽህና በጥሩ መልኩ እንዲይዙ እድሉን ይሰጣል። ለምሳሌ ፍሎስ ማድረግ በኮንቬንሽናል ብሪጅ ወይም ደግሞ በአንድ ጥርስ ሲጎል 3 አድርገን በመንሰራው መንገድ ፍሎስ ማድረግ ወይም ደግሞ በክር እያንዳንዱ የጥርስ መገናኛዎችን ቦታ ማጽዳት አይቻልም፣ አርቲፊሻሉ ያለበት ቦታ ማለት ነው። ነገር ግን በኢምፕላንት ጊዜ አጠገብ ያሉ ጥርሶች ስለማይነኩ ፍሎስ ማድረግ ወይም ደግሞ በክር ማጽዳት እድሉን ይሰጣል። ስለዚህ ተጨማሪ የአፍ ንጽህና ወይም ደግሞ አያያዝ ዕውቀቱ ካለ ወይም ደግሞ በደንብ የሚያዝ ከሆነ ኢምፕላንቱ ሰርቫይቭ ማድረግ ወይም ደግሞ ለረጅም ጊዜ መቆየት እድል አለው። ሌላው ደግሞ ኢምፕላንት በአብዛኛው ምንፈልጋቸውን ምግቦች ለመብላት እድሉን ይሰጠናል። ለምሳሌ ኢምፕላንት ቅድም እንዳልኳችሁ ኦሶ ኢንተግሬት ያደርጋል ከአጥንቱ ጋር ወይም ደግሞ አብሮ ከአጥንቱ ጋር ይድናል። ስለዚህ ምንም አይነት ንቅናቄ አይኖረውም። እንደዚሁም ደግሞ አርቲፊሻል ጥርሱ ተሰበረብኝ፣ ተነቀለብኝ፣ ተነቃነቀብኝ ብላችሁ ሳታስቡ ሳትጨነቁ መመገብ ያስችላችኋል። ይሄ በተለይ ኢምፕላንት ከሚሰጣቸው ወይም ደግሞ ብቸኛ አርቲፊሻል ጥርሶች የማይሰጡት ዋነኛው ነገር ነው። ይሄ በተለይ ጠንካራ ምግብን ወይም ደግሞ የምንፈልገውን ምግብ ለመመገብ ማስቻሉ የኢምፕላንት አንዱ አድቫንቴጅ ነው። ሌላው ደግሞ የአጥንትን ወይም ደግሞ ጥርሱ የጎደለበት ቦታ ላይ አጥንቱ እንዳይሟሽሽ ይከላከላል። በተለይ አርቲፊሻል ጥርስ በብሪጅ ወይም ደግሞ በኮንቬንሽናል መንገድ ወይም ደግሞ አንድ ጥርስ ሲጎል ወደ 3 ጥርስ ቀይረን አጠገብና አጠገብ ያሉ ጥርሶችን ቀርጸን ምንሰራበት መንገድ በቀላሉ የአጥንቱ ወይም ደግሞ ጥርሱ የጎደለበት ቦታ አጥንቱ እንዲሟሽሽ እድሉን ይሰጣል። ምክንያቱም አንድ ጥርስ ከተነቀለ በኋላ በአብዛኛው በአንድ ዓመት ጊዜ ውስጥ ሙሉ ለሙሉ በሚባል ደረጃ ወይም ደግሞ 70% የሚባለው የአጥንት ይዘት እዛ ቦታ ላይ ይሟሟል። ስለዚህ አጥንት በጊዜ ሂደት የሚሟሟ ከሆነ በአርቲፊሻሉና በድዱ መካከል ክፍተት የመፍጠር ቆሻሻ የማጠራቀም እንደዚሁም ደግሞ ንፋስ ማስገባትና ማስወጣት ሁኔታዎች ሊኖሩ ይችላሉ። እንደዚሁም በተለይ የፊት ለፊት ጥርስ ሲሆን የታች ጥርስ ሲሆን አነጋገር ላይ ለውጥ ሊያመጣባችሁ ይችላል። ስለዚህ በኢምፕላንት ጊዜም ይሄንን ነገር ማስወገድ ያስችላል። ስለዚህ ሁሉ ጊዜ ኢምፕላንትን ሰዎች ሲመርጡ አንደኛ የአፍ ንጽህና አጠባበቅ በደንብ መጠበቅ መቻል ይኖርባቸዋል። እንደዚሁም ደግሞ የጤና ሁኔታቸው በሐኪም እንዲሁም ደግሞ የአጥንታቸው ሁኔታ ጥሩ መሆኑን ማረጋገጥ ያስፈልጋል። እንደዚሁም ደግሞ የተለያዩ በተለይ አሁን ቀደም ያልጠቀስኳቸው ነገር ግን ኢምፕላንት ስንሰራ የተለያዩ ምንሰራቸው ተጨማሪ ስራዎች ይኖራሉ። በተለይ ኢምፕላንቱ ከአጥንቱ ጋር በደንብ እንዲይዝ ወይም ደግሞ በቂ አጥንት የሌላቸው ሰዎች እንደዚሁም ደግሞ የሳይነሳቸው መጠን በጣም ትልቅ የሆነ ሰዎች ሳይነሳቸውን ከፍ የምናደርግበት ምክንያቱም ኢምፕላንቱ በተለይ የላኛው መንጋጋ ላይ ሲሰራ የኋለኛው ክፍል ላይ ኢምፕላንት ቀጥታ ሳይነስ ውስጥ ከገባ ኢንፌክሽን ያመጣል። ይሄ እንዳይሆን የሳይነስን ውፍረት ወይም ደግሞ ኢምፕላንቱ የሚገባበትን ቦታ ጥንካሬ ወይም ደግሞ ውፍረት እንዲኖረው ምንጨምርበት መንገድ አለ። ይሄ ተጨማሪ የሕክምና ሁኔታ ነው። እንደዚሁም የታካሚውን ሁኔታ በራጅ ስናይ በሲቢሲቲ ስናይ ተጨማሪ የሕክምና አማራጮችን እንወስዳለን። እነዚህ ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል ከሁሉም የጥርስ መትከል ወይም ደግሞ አርቲፊሻል ጥርሶች የተሻለ የሚያደርጉት ነገሮች ናቸው።